Muslim Network አነጋጋሪውና ግራ ተጋብቶ ግራ የሚያጋባን ጨመረ ስንለው ባንዴ የሚቀንሰው ቀነሰ ብለን ዘግበን ሳንጨርስ ባንዴ ጣራ የሚነካው የጥቁር ገበያ የሐዋላ የምንዛሬ ዋጋ ተመን በዛሬው ዕለት ስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? የ17 ሀገራትን እንጎበኛለን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የምንዛሬ ዋጋ ዝርዝር በጥቁር ገበያና የባንኮችን መረጃ አብረን እናያለን። በንግድ ባንክ ስንት ይዘረዘራል? እንዲሁም በሀገራችን ካሉ ባንኮች ከፍተኛውን ክፍያ የሚሰጠው ባንክ የትኛው ባንክ ነው? እስከ መጨረሻው አብራችሁን ቆዩ። ሙሉ መረጃና ሙሉ ዝርዝር ልናደርሳችሁ ተከስተናል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18653 ብር እንደሚሸጥና አንድ የአሜሪካን ዶላር 186 ብር ከ53 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። ይህ መረጃ እስከተጠናከረበት ጊዜና ሰዓት ድረስ አንድ የአሜሪካን ዶላር በንግድ ባንክ 151 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 151 ከ99፣ በዳሽን ባንክ 151 ከ61፣ በአዋሽ ባንክ 151 ከ67፣ በአባይ ባንክ 152 ከ44 እንዲሁም ደግሞ በሂጅራ ባንክ 152 ከ75 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል ዩሮ እናስከትላለን። 100 ዩሮ በጥቁር ገበያ የመሸጫ ዋጋው 21961 ብር እንደሚሸጥና 1 ዩሮ 219 ብር ከ61 ሳንቲም የተዘረዘረ ይገኛል። በንግድ ባንክ ስንመለከት 1 ዩሮ 176 ከ50፣ በአቢሲኒያ ባንክ 179 ከ76 እንዲሁም በዳሽን ባንክ 175 ከ87፣ በሂጅራ ባንክ 175 ከ91፣ በአዋሽ ባንክ 179 ከ19 እና በአባይ ባንክ 179 ከ60 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ ተመዝግቧል። በሶስተኛ ደረጃ የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ በጥቁር ገበያ 23642 ብር እንደሚሸጥና አንድ የስዊዝ ፍራንክ 236 ብር ከ42 ሳንቲም በመዘርዘር ላይ ይገኛል። የስዊዝ ፍራንክ በንግድ ባንክ 184 ከ98 በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 192 ብር ከ44፣ በአዋሽ ባንክ 182 ከ45፣ በአባይ ባንክ 193 ከ07 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ሆኖ ተቀምጧል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ካናዳን ዶላር 13640 ብር እንደሚሸጥና 1 ካናዳን ዶላር 136 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 12527 ብር እንደሚሸጥና አንድ የአውስትራሊያን ዶላር 125 ብር ከ27 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ቀጠል የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 60711 ብር እንደሚሸጥና አንድ የኩዌት ዲናር 607 ብር ከ11 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ኳታር ሪያል እናስከትላለን። 100 የኳታር ሪያል 4810 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ10 ሳንቲም የተዘረዘረ ይገኛል። በመቀጠል የቻይና ዩዋን እናስከትል። 100 የቻይና ዩዋን 2661 ብር እንደሚሸጥና አንድ የቻይና ዩዋን 26 ብር ከ61 ሳንቲም የተዘረዘረ ይገኛል። በመቀጠል ፓውንድ ስተርሊንግን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ፓውንድ ስተርሊንግ 25181 ብር እንደሚሸጥና 1 ፓውንድ ስተርሊንግ 251 ብር ከ81 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በባንኮች እንመልከት። በንግድ ባንክ 1 ፓውንድ ስተርሊንግ 198 ከ38፣ በአቢሲኒያ ባንክ 205 ብር ከ78፣ በዳሽን ባንክ 204 ከ68፣ በሂጅራ ባንክ 203 እንዲሁም በአዋሽ ባንክ 204 ከ99 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ ተመዝግቧል። ከዚህም ጋር ተያይዞ የባንኮች የምንዛሬ ዋጋ ከቀን ወደ ቀን ጭማሪ እያሳየ ይገኛል። በተለይ ደግሞ ፓውንድንና ዩሮን በተመለከተ እንዲሁም የስዊዝ ፍራንክ በባንኮች ጭማሪ እያሳየ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው።
የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4972 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም የተዘረዘረ ይገኛል። በአቢሲኒያ ባንክ 43 ብር ከ48 ሳንቲም፣ እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 43 ከ40፣ በአዋሽ ባንክ አንድ የሳዑዲ ሪያል 43 ብር እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የሳዑዲ ሪያልን በተመለከተ አቢሲኒያ ባንክ ሆኖ ተቀምጧል። 43 ብር ከ48 ሳንቲም በመስጠት ላይ ይገኛል። 41 ከ28 የተዘረዘረ ይገኛል። እንዲሁም 100 የኢማራቶች ድርሃም በጥቁር ገበያ መሸጫ ዋጋ 5079 ብር እንደሚሸጥና አንድ የኢማራቶች ድርሃም 50 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኢማራቶች ድርሃም 41 ብር ከ28፣ በአቢሲኒያ ባንክ 43 ከ95፣ በሂጅራ ባንክ 44 ብር ከ12፣ በአዋሽ ባንክ አንድ የኢማራቶች ድርሃም 43 ከ94 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የኢማራቶችን ድርሃም በተመለከተ ሂጅራ ባንክ 44 ብር ከ12 ሳንቲም በመስጠት ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናስከትል። ዕለታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳውዝ አፍሪካን ራንድ 962 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ62 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኦማን ሪያል እናስከትላለን። 100 የኦማን ሪያል 48495 ብር እንደሚሸጥና አንድ የኦማን ሪያል 484 ብር ከ95 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር 26310 ብር እንደሚሸጥና አንድ ጆርዳን ዲናር 263 ብር ከ10 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ባህሬን ዲናር እንመልከት። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የባህሬን ዲናር 49449 ብር እንደሚሸጥና አንድ ባህሬን ዲናር 494 ብር ከ49 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ቱርኪ ሊሬ እናስከትል። 100 የቱርኪ ሊሬ 435 ብር እንደሚሸጥና አንድ የቱርኪ ሊሬ 4 ብር ከ35 ሳንቲም የተዘረዘረ ይገኛል። በመቀጠል የኢንዲያን ሩፒን እንመልከት። 100 ኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ይህን ይመስላል። የጥቁር ገበያ የምንዛሬ ዋጋ ከትናንትናው ጋር ሲነጻጸር በሳንቲምም ቢሆን ቅናሽ አሳይቷል። የባንኮች ምንዛሬ ወደ 3 እና 2 የሚሆኑ ሀገራት የባንኮችን በተመለከተ ጭማሪ አሳይቷል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮአችን ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።